ስሜ ሌንሳ ይባላል። ሌንሳ ብየና እባላለሁ። አሁን የኢትዮጵያ የሚዲዬሽን ኤንድ አርቢትሬሽን ሴንተር የስራ አስፈጻሚ ዳይሬክተር ነኝ። ከዚህ ቀደም የኢትዮጵያ ሕግ ባለሙያ ሴቶች ማህበር ስራ አስፈጻሚ ዳይሬክተር ሆኜ ለ5 ዓመት አገልግያለሁ። ራሴን እንደ ሰብአዊ መብት ተሟጋች፣ እንደ ስርዓተ ፆታ እኩልነት ተሟጋች እንዲሁም ደግሞ በዲሞክራሲ እና በፒስ ኤንድ ሴኪሪቲ ላይም ተሟጋች አድርጌ ገልጻለሁ ራሴን። ኤውብን እንደ አንድ በሴቶች ኢምፓወርመንት ላይ እንደሚሰራ ኦርጋናይዜሽን ድሮ በደንብ አውቀው ነበረ። ግን በደንብ ደግሞ ወደ ኤውብ ድሮን ሆኜ ወይም ስለ ኤውብ በደንብ ማወቅ የጀመርኩትኝ ኤውብ ምድር ኦርጋናይዜሽናል ኤክሰለንስ ብሎ የኢትዮጵያ ሕግ ባለሙያ ሴቶች ማህበርን በሸለመበት ወቅት የዛኔ ያው በማህበሩ በአባልነትም በቦርድም እያገለገልኩ ነበር። ስራ አስፈጻሚ ዳይሬክተር አልነበርኩም በእርግጥ በዛኔ። የዛኔ ነው ያወቅኩት መጀመሪያ። ከዛ በኋላ ግን ያው ብዙ የኤውብ አባላት እና ኤውብ ፕሬዚዳንት ሆነው ወይም በቦርድ ውስጥ የሚያገለግሉ ጓደኞች ስለነበሩኝ ብዙ ጊዜ ስለ ኤውብ ይነግሩኝ ነበር። እኔ እንዴት ነው ድሮን የሆንኩት? ብዙ ጊዜ የሴቶች መብቶች ላይ የምንሰራ ሰዎች ወይም የሴቶች መብቶች ላይ የሚሰሩ ድርጅቶች አንድ አይነት ዘውግ አለን ይመስለኛል። ሞር ኦፍ ኮንትሪቢዩቲንግ ቱ ዘ ኮሚኒቲ አይነት ነገር፣ ማህበረሰቡን ማገልገል አይነት ነው እና ግን ራሳችንን ደግሞ ይሄ እንደ ፕሮፌሽናል ያሉ ሴቶች ወጣቶች የራሳቸውን ደግሞ ኢምፓወር የሚያደርጉበት ስፔስ ብዙ አላየሁም። ፕሮፌሽናልስ ወይም ለሴት ፕሮፌሽናልስ ወጣትም ሆነ ጀማሪ የትኛውም ሌቭል ላይ ላለች አንድ የኢትዮጵያ ሴት ፕሮፌሽናል ትልቅ የሆነ ፕላትፎርምን የሚያዘጋጅ መድረክ ሆኖ ስላገኘሁት ከዛ ጊዜ በኋላ እንግዲህ ኤውቦች በጠሩኝ ቦታዎቹ ላይ የተገኘሁኝ አብሬ ማገልገል ጀመርኩ። ዋን ኦፍ አሜዚንግ ኢንተርቬንሽን ብዬ የማስበው ኤውብ ኤክስፒሪየንሶች ሼር የሚደረጉበት መድረክ፣ ኮኔክቲንግ ፒፕልስ ኔትወርኪንግ ሴሽን ለኤኒ ለጀማሪ ፕሮፌሽናልም ሊሆን ይችላል ወይም ደግሞ በሴክተሩ ላይ ወይም የምናያቸው አይነት ሰዎች ሴቶች በብዙ አቅጣጫ ማለት ነው። ኖት ኦንሊ በሲቪል ሶሳይቲ ብቻ ሳይሆን በቢዝነሱም በአካዳሚያውም በሌሎችም ኤክሴል ያደረጉ ሰዎችን ኮኔክት ማድረግ የሚለው ነገር ለእኔ ኢትስ ዌይ ኦፍ ክሬቲንግ ኦፖርቹኒቲ ፎር ዘ ያንግ ወይም ወጣት ለሆኑ ፕሮፌሽናሎች እና አስፓየር ለሚያደርጉ ፕሮፌሽናሎች ከነዚህ ሰዎች ጋር የሚገናኙበት ከነሱ ሰክሰስ ጋር የሚፈጥሩበትን መንገድ ማዘጋጀት በራሱ ለእኔ ሴንስ ኦፍ ኢኩዊቲን እና ኦፖርቹኒቲ ለሴት ባለሙያዎች ወይም ለሴቶች ማድረስ ነው ብዬ አስባለሁ። ኤውብ ለእኔ ትልቅ ሚሽን እና ቪዥን ሴት አድርጋ የተቀመጠች ኦርጋናይዜሽን ነች እና እኔ ለምንድን ነው ድሮ የሆንኩት ከየትኛው የኤውብ ሚሽን ጋር ነው የኔ የፐርሰናል ላይፍ ፕሪንሲፕል አላይን ያደረገው የሚለውን ለመግለጽ ያክል፣ አንደኛ ኤውብ እዝ ይሄ የኢምፓወርመንት ላይ ኢኳሊ ይሄ በተለይ ወመን ኢምፓወርመንት ላይ የሚሰራው የፕሮፌሽናል ወመን ኢምፓወርመንት ላይ መስራት፣ መሪዎችን ማሳደግ፣ ማፍራት፣ ማብቃት፣ ኮንፊደንስ እንዲኖራቸው፣ ሰልፍ ስቲማቸውን ቢልድ እንዲያደርጉ፣ ራሳቸውን ኤክስፕሬስ ማድረግ እንዲችሉ የሚደረግበት እና ይህን ለማድረግ ደግሞ ያው ዲስፕሊን ሆኖ በተለያዩ አይነት ትሬኒንጎችን ውስጥ ማለፍ ይጠይቃል ብዬ አስባለሁ። ኤውብን ስታስቢ ምንድን ነው የምታስቢው ብትይ ኤክሰለንስ ነው ጭንቅላቴ ላይ የሚመጣው ሁሉ ጊዜ። ኤውብን ሳስብ ፕሌስ ዌር ዩ ካን ኤክሰለንስን ፕሮሞት የሚደረግበት፣ ሰዎች የሚያድጉበት፣ ወጣቶች የሚበረታቱበት ስፔስ ነው። ፕሮፌሽናሊቲን የሚለመድበት የህይወት መርህንም አንዳንድ ጊዜ የምናገኝበት ነው እና ያ ሚሽን የኔም የላይፍ ሚሽን ነው ብዬ አስባለሁ። ፎር ዛት አይ ዊል ኦልዌይስ ቢ ዊዝ ኤውብ። እንደ ኤውብ አይነት ኔትወርኮች ወይም እንደ ኤውብ አይነት ፕላትፎርሞች በተለይ ደግሞ ለኢንዲቪጁዋሊ ብቻችንን የምናድግበት፣ አንድ ሰው ብቻውን ሊያድግ አይችልም። የሚያድግበት ፕላትፎርሞችን በማመቻቸት ለማደግ ባለበት ኤሪያ ላይ ኤክሴል ለማድረግ በሚያስብበት ወይም በምታስብበት አንድ ሴት በምታስብበት መንገድ ሁሉ ኦፖርቹኒቲዎችን ክሬት ስለሚያደርግ ያ ስፔስ እንደ አንድ ማደጊያ ስፔስ ነው ብዬ አስባለሁ እና የኤውብ መኖር ለዚህኛው አላማ ማደግ መበረታታት ትልቅ ኮንትሪቢሽን አለው ብዬ አስባለሁ። ሌላኛው ደግሞ ጋይዳንስ አይደል? ብዙ ጊዜ
ጋይዳንስ ማግኘት መንገዱን የሚያሳይ ማግኘት ከኤክስፒሪየንስ ከሰዎች ኤክስፒሪየንስ መማር ከኤክስፒሪየንሳቸው ደግሞ ተምረው ኮኔክሽኖችን መፍጠር ለዛ ለሚኖረን ለምናስበው ዓላማ ኮኔክሽኖችን መፍጠር እንደነዚህ አይነት ነገሮች ነው ጋይዳንስ ሰፖርት ኮሌክቲቭ የሆኑ ሰዎች እንዲያድጉ መንገዳቸውን ለመንገዳቸው የሚጠቅሟቸውን ስኪሎች ማስተማር ማሳዋቅ በተለይ ሴቶች ማለት ነው። ይሄ ሬር ነው ብዬ አስባለሁ። እዚህ ብዙ ዩኒክሊ ፖዚሽን እንደሚያደርጋትም ኤውብን ለሴቶች በዛ ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ስራን የሚሰራ ትውልድን የሚቀርጽ ኦብቪየስሊ ወጣት ሴቶች ባላቸው ፕሮፌሽን ማድረግ ነው እንዲያድግ የሚጠበቀው ፐርሰናሊቲያቸው ላይ ስኪላቸው ላይ ሰርቶ እነሱን ለአመራርነት ሬዲ ማድረግ ለተለያዩ እና ኢቨን ለራሳቸውን ሰክሰስፉል እንዲሆኑ ማድረግ። ሁለተኛ ደግሞ ላይፍ ባላንስን በደንብ እንዲያስቡ ማድረግ ነው። ፕሮፌሽናል ላይፍ ባላንስ ፕሮፌሽናል ብዙ አይነት ነገር አለ እና ይሄንን ማድረግ የሚችል ኮሚኒቲ ኤውብ ነው ብዬ አስባለሁ። ኤውብ በመኖሩ እንደዚህ አይነት ሴግመንት ኦፍ ኮሚኒቲን ሪች አድርጎ በደንብ ኬፐብል የሆኑ ብቁ የሆኑ ራሳቸውን በደንብ ኤክስፕረስ ማድረግ የሚችሉ ኮኔክትድ ኮኔክሽኖችን ክሬት የሚያደርግ ብዙ ኔትወርኪንግ ፕላትፎርሞችን ክሬት እያደረገ የሰዎችን ፖቴንሻል አንሊሽ የሚያደርግ ኮሚኒቲ መኖሩ በጣም አስፈላጊና ግዴታ ነው ብዬ አስባለሁ። እኔ ሺፍት ወን ኢት ካምስ ቱ ሺፍት ብዬ ማየት የምፈልገው ብዬ ሺፍት በሊደርሺፕ ላይ ምንድን ነው አንደኛ የወጣት መሪዎችን ወይም የወጣት መሪዎችን የምናሳድግባቸው ፕላትፎርሞች የተመቻቸበት ሁኔታ ነው። ሊደርሺፕን ስናስበው ኖት ኦንሊ አባውት ጀስት ዩ ቢካሚንግ ቦስ ኢትስ አባውት ዩ ቢካሚንግ ሰርቫንት ብዬ ነው ማስበው እኔ። የኔም የሊደርሺፕ ፕሪንሲፕልም እሱ ነው የመሪነት። ስለዚህ እንደ ሶሳይቲ የአመራርነት ላይ ሽፍት ማድረግ አለብን ብዬ የማስበው በአመራርነት በምንመጣበት ጊዜ ላይ ወይም የአመራርነትን ኦፖርቹኒቲ ስናገኝ ኢትስ ዌይ ኦፍ አስ ሌሎችን የምናበረታታበት ሌሎች መሪዎችን የምናፈራበት እንዲሁም ደግሞ እኛም በተሰጠን ኃላፊነት ላይ ደሊቨር አድርገን የምንወጣበትን እንደ አንድ ፓራሜትር ሌሎች ማብቃት ላይ መስራትን ነው እኔ እንደ አንድ ሽፍት ኦፍ አቲቲዩድ እንደኛ ሶሳይቲ ሊኖረው ይገባል ብዬ የማስበው። ሌላኛው ደግሞ ወጣት መሪዎችን ትረስት ማድረግ መሪዎችን ትረስት ማድረግ እና እንዲመጡም ደግሞ በሮችንም ኦፖርቹኒቲዎችንም ማመቻቸት። ሁልጊዜ ስለ መሪነት ስናስብ ኢንክሉዥንን ስናስበው ኦፍኮርስ ሴቶች ወደ መሪነት እንዲመጡ እንላለን። ወጣት ሴቶች ወጣት ይሄ ያንገር ጄኔሬሽን ደግሞ ነገ ላይ የሚረከብን ማለት ነው። እነሱ ላይ መስራትን ወይም እነሱን ማምጣት የሚለውን ነገር ላይ ብዙ ጊዜ እንደ ሶሳይቲ እንለዋለን እንጂ አክቹዋል የሆነ ዲሲሽን አክቹዋል የሆነ አክሰስ መፍጠር ላይ ጥሩ ነን ብዬ አላስብም። ስለዚህ ፎርሜ ይህንን የምናበረታታበትና ልክ እኛም ደግሞ ሰርቭ አድርገን ያሰብነውን ቪዥን እና ሚሽን ስንጨርስ ደግሞ ስቴፕ ዳውን አድርገን ለሌሎችም አክሰስን መፍጠር መለማመድ መቻል አለብን ብዬ አስባለሁ። ዚስ ካይንድ ኦፍ ሽፍት እንደ ሶሳይቲ ቢኖር በሊደርሽፕ ላይ እኔ ኦነስትሊ ስፒኪንግ እንደ ኤውብ አይነት ኦርጋናይዜሽኖችን ሳይ የሚሰጠኝ ሆፕ ምንድን ነው ሰዎች ሪሊ ኢፍ ዴይ ካም ቱጌዘር እና ስኪሎቻቸውን እያሳደጉ ኔትወርክ እያደረጉ ኮላቦሬት እያደረጉ ቢሰራ ሪሊ ቼንጅ ማምጣት እንችላለን በሰዎች ላይ ብዬ የሚለውን ነገር እንዳስብ ያደርገኛል። ኤውብን ኢንካውንተር በማደርግበት ወይም የኤውብን ኮሚኒቲ በማይበት ጊዜ ለምን መሰልሽ፣ ለምሳሌ አሁን አንድ ሲምፕል የኛ ድክመት ተብሎ የሚታወቀው ታይም ማኔጅመንት ነው አይደለ? የኤውብ ኮሚኒቲ እኔ እንግዲህ እኔ በነበርኩባቸው እኔ በምገኝባቸው መንገድ ቦታዎች እንደ ኮሚኒቲ ያለው ዲሲፕሊን ይገርመኛል ቱ ቢ ኦነስት። እና እንደ ኮሚኒቲ የሆነ የቼንጅ ኦፍ አቲቲዩድ ተሰርቷል ማለት ነው አይደል? 6 ሰዓት ላይ ነው 12 ሰዓት ላይ ነው የምንጀምረው ከተባለ ሁሉም 12 ሰዓት ላይ ቁጭ ኤቭሪቲንግ ፕሮግራም እኛ ሀገር ብዙ ያልተለመደ አይደል እንደዚህ አይነት ነገር። ኢት ጊቭስ ሚ ሆፕ ማለት ነው ኢፍ ዊ ወርክ ኦን ዲስ ካይንድ ኦፍ ዲስፕሊን እንደ ሶሳይቲ በጣም ትልቅ ለውጥ ማምጣት የምንችለው ነገር ነው ማለት ነው። ቢኮዝ ኢት ኮስትስ ዲስፕሊን አለ። ይህንን አንፓክ ብናደርገው ዲስፕሊን አለው አሬንጅ ጭንቅላት ውስጥ የተሰራ የአቲቲዩድ ለውጥ አለ ብዬ አስባለሁ። እና እንደ ኤውብ አይነት ኦርጋናይዜሽኖች ሪሊ ጊቭ ሚ ሆፕ ዳት ቼንጅ ካን ቢ ሪል ማለት ለውጥ በደንብ ማምጣት እንደሚችል
በዛ ውስጥ ያለፉ በተለያዩ ፕሮግራሞች በኤውብ በተለያዩ ፕሮግራሞች ያለፉትንም ልጆች ሴቶች ሳይ ራሳቸው ላይ የሚያሳዩት የሰልፍ ስቲም አክሰስ ሲፈጠርለት ማለት ራሳቸውን የሰደቡበትን መንገድ ሳስብ አይ ቲንክ አይ ስቲል ብሊቭ ዛት ኦርጋናይዝድ ሆኖ ኮላቦሬትድ ሆኖ ኔትወርክ እየተፈጠረ መስራት የሰዎች ህይወት ላይ ትልቅ ለውጥ ሊያመጣ ይችላል ብዬ ስለማስብ አይ ሪሊ ሃቭ ዛት ሆፕ እንደ ኤውብ ባሉ ተቋማት እኔ ኦነስትሊ እዚህ ሰዎችን ስለ ኤውብ ሳወራ ወይም ኤውብ ውስጥ ጆይን ማድረግ አለባቸው ወይም ኤውብን ሰፖርት አድርጉ ማለት አንዳንድ ጊዜ የሚከብድበት ኢንቫይሮንሜንት አለ። ለምሳሌ አንዳንድ ቦታ ሄደሽ በቃ እንትናን ሰፖርት አድርጓት፣ ይሄን ተቋም ሰፖርት አድርጉት ለማለት የሚከብድበት ሁኔታ ሊኖር ይችላል። ፎርሚ ግን ኤውብ ዊዝ ፉል ኮንፊደንስ ሰፖርት መደረግ ያለበት የኤውብ ሚሽን የኤውብ ስራዎች ፉሊ በደንብ ተጠናክረው መቀጠል የሚችሉባቸውን ፕላትፎርሞች ማመቻቸት ይሄንን ማድረጋችን ብዬ የማስበው ለሴቶች በተለይ ኤምፓወርድ ወይም በራሳቸው ላይ አንድ ስቴፕ ወደፊት የመጡትን ሴቶች በደንብ ስኪሎችን፣ ኳሊቲዎችን፣ የህይወት ኳሊቲዎችን፣ የኔትወርኪንግ ኦፖርቹኒቲዎችን ፈጥሮ ለያንን ሴት ይበልጥ ወደፊት መግፋት የምንችልበት ፕላትፎርም ነው ብዬ አስባለሁ። ስለዚህ አይ ሪሊ ኢንከሬጅ ፒፕል እኔ ባገኘሁት አጋጣሚ ሰዎችን ስለ ኤውብ ሜንሽን አደርጋለሁ። ኤውብን እስቲ ቼክ አድርጉ ትላለሁ። ቢዝነስ አካባቢ ያሉ ማቃቸውን ሰዎች ሲኖሩ እስቲ እዛ ፕላትፎርም ላይ ሄደሽ ነው ትራይ ቱ ቢ ኮኔክትድ ብት ሰሞን እያልኩኝ አድቫይዝ የማደርገው ሪኮመንድ የማደርገው ኢንስቲትዩሽን ነው ቱ ቢ ኦነስት። እና ባገኘሁበትም አጋጣሚ ፕሮሞት የማደርግበት ስፔስ ከተፈጠረልኝ እንደ አንድ ትልቅ ተቋም በሴቶች ላይ እንደሚሰራ እንደ አንድ ትልቅ ተቋም ሜንሽን የማደርገው ተቋም ነው ኤውብን። እና ሶ ፎር ሚ ኤኒ ፕሮፌሽናል ሰልፍ ኮንፊደንስ ላይ ስኪሎች እንዲያድጉ ፐርሰናሊቲ ሼፕድ እንዲደረግ ለበለጠ ካለንበት ለበለጠ ደግሞ ለመዘጋጀት የምታስብ ኤኒ ሴት ፕሮፌሽናል ካለች ፎር ሚ ኤውብ ኢዝ ዘ ራይት ስፔስ። ስለዚህ ኤውብን ሰፖርት ማድረግ ፎር ሚ ኢትስ ኖት አን ኦፕሽን ለግዠሪም አይደለም ብዬ ነው የማስበው። በዚህ ሰዓት ላይ የለንም ለግዠሪ ሰዎች ሴት ልጆችን አብቅቶ ኳሊቲ የሆነ የህይወት ለውጥ እንዲያመጡ ለማድረግ። ስለዚህ ሰፖርቲንግ ኤውብ ኤንድ ኦልሶ ቢንግ ፓርት ኦፍ የኤውብ ኮሚኒቲ ፎር ሹር የሚጠቅመው ራሳችንን ኮሚኒቲውንም ነው ብዬ ነው የማስበው። ዋን የወራ ነገር ሶ አይ ሪሊ ኢንካሬጅ ፒፕል ቱ ሰፖርት እና ሰፖርት እንዲያደርጉ ኢንጌጅ እንዲያደርጉ በዛ ውስጥ ያለውንም ደግሞ በነፊት ወይም ጥቅሞች ህይወታቸው ላይ የሚያገኙትን ጥቅሞች እንዲካፈሉ አድቫይዝ ያደርጋል። ኤውብንም ሰፖርት የማደርገው ግዴታይም ነው ብዬ ስለማስብ ነው። እየሰራችሁ ያለችው ወይም እያበቃችሁ ያለችው ትውልድ ላይ ነገ እኔ ማየት የምፈልገው ነው። በሀገሬም በዓለምም በተለያዩ መድረኮች ላይ ነገ እኔ ማየት የምፈልጋቸውን አይነት ሴቶች ነው እና ሰፖርት ለማድረግ በሚደረገው ኤፈርቶች በሙሉ ሰፖርት ለማድረግ ሬዲ ነኝ። አይ ዊል ቢ ሃፒ ቱ ኮንትሪቢዩት ፎር ኤኒ ኦፍ ዘ ሚሽን። በት አሳይድ ፍሮም ዛት ደግሞ ኤውብ አሁን በምታደርገው እንቅስቃሴ ትልቅ ኮሚኒቲን ወይም ትልቅ ኮሚኒቲን አድረስ ማድረግ ከቻለች ጠንካራ የሆኑ ራሳቸውን በደንብ አሰርቲቭሊ መግለጽ የሚችሉ አክሰስ የተፈጠረላቸው ሀሳቦቻቸውን ኤሎኩዌንትሊ ገልጸው ለራሳቸውን ለኮሚኒቲያቸውን ኮንትሪቢዩት ማድረግ የሚችሉ ተጽዕኖ መፍጠር የሚችሉ አይነት ሴቶችን መፍጠር እንችላለን ብዬ አስባለሁ። እና ሶ ኤውብ ፕሊዝ ኪፕ ኦን ዱይንግ ዋት ዩ አር ዱይንግ። ለእኔ ኤውብ ኢዝ አ ፕሌስ ፎር ኤክሰለንስ። ኪፕ ቢንግ ኤክሰለንት ፎር ዩርሰልፍ እንደ ኦርጋናይዜሽንም አት ዘ ሴም ታይም ደግሞ ኤክሰለንት የሆኑ ሰዎችንም ሀገራችን ላይ ማፍራቱን መቀጠል አለባት ብዬ አስባለሁ። እና ሶ as I said I will be very happy ሁልጊዜም ኤውብን ሰፖርት